እሺ እንደምን አላችሁ? የሚገርም ዜናችንን እንቀጥላለን ማለት ነው። አሁን እኔ እዚህ ሰዓት ይዤላችሁ የመጣሁት የምሬን ነው የምላችሁ። ባለፈው የሆነ ውድድር አዘጋጅቼ ነበር። አሁን የምሬን ነው የምላችሁ። በቃ እኔ እንደ ዝም ብላችሁ አትጠይቁኝ፣ እንዲህ እኮ አይባልም ምናምን እንዳትሉ፣ በቃ እንደዛ እንዳትሉ። እኔ ስሜታዊ ሰው አይደለሁም፣ ያለ ማስረጃ የምናገር ሰው አይደለሁም። በምናገረው ነገር በጣም ብዙ ጊዜ ወስጄ ነው የማነበው። ምን ምለው ኤርትራ ሀገር ናት። ዩኤን እና ኦኤዩ እውቅና ሰጧት የሚል አይደለም ሪፈረንሱ። በቃ በህጉ መሰረት ምን በሚለው መሰረት ሀገር ናት የምትሉ ከሆነ የኢትዮጵያ መንግስት በአንድ ጊዜ ማለት ነው መግለጫ አውጥቶ የለኝም ሀገር ስለመሆኗ ምንም ነገር የለኝም ቢል ዲፋክቶ ስቴት ማትሆን ናት ብላችሁ የምታምኑ ከሆነ በዚህ ምክንያት ኢትዮጵያ ማዕቀብ ይጣልባታል ምናምን ተውት። እሱ የምትሉ ከሆነ ትክክለኛ በቃ ሀገር ናት፣ በቃ በምንም የማይደረመስ የማይጣስ ምንም አይነት የህግ ክፍተት የሌለበት ነገር አላት የምትሉ ከሆነ የአሰብ ወደብ በወረራ የተያዘ አይደለም። በቃ በቅኝ ግዛት ውል መሰረት በቃ የሷ ነው። የአልጀርስ ስምምነት በቃ ትክክል ነው፣ ምንም ችግር የለበትም ምንም በቃ። ስለዚህ የኤርትራ ሀገርነት የአሰብ ወደብ የኤርትራ መሆኑን ሙሉ ለሙሉ ማስረዳት ማሳየት እንችላለን የምትሉ ሰዎች ካላችሁ በኮመንት ሴክሽንም በቪዲዮም ሰርታችሁ አሁንም ደግሞ የምነግራችሁ 30,000 ብር እሰጣችኋለሁ። ይኸው እኔ ምን ልበል መማል አልወድም፣ የምር እኮ ነው ብላችሁ በቃ ይሄ ሽልማት ነው። የፈለጋችሁ ቀን በቃ በዚህ ሳምንት በዚህ ወር ሰጣችሁ፣ የፈለጋችሁ ቀን አምጡ እሰጣችኋለሁ። በቃ ለምን ታዝኑልኛላችሁ? ሌላ ሰው እኮ 10,000 ምናምን ሺህ ብሎ የሀገር ሰው ምናምን ነው። እኔ አሁን ለኮመንት ለሺህ ለፎሎ ምናምን አይደለም፣ አምጡና አሳዩ። አለበለዚያ ስናገር አፋፌን አትበሉኝ። ገባችሁ? ይሄንን እወቁ። ሌላ መነግራችሁ መሰላችሁ ኢትዮጵያውያንን ነው 100% መነግራችሁ ነገር መሰላችሁ። ኤርትራ 1,000 ምናምን ኪሎ ሜትር ያህል የባህር ጠርዝ ኮስት ላይን ይዛ የተቀመጠች አንድ የ80 ሽማግሌ ዜጎቹን የሚያባርር ዜጎቹን የሚያሰቃይ እሱን ተጨቁኖ ዜጎቹንም ጨቁኖ የሚኖር እና በእንደዚህ አይነት ሁኔታ ያንን የመሰለ በጣም አደገኛ የሆነ ቦታ ጥሩ ቦታ መሆን የሚችል ለእሱ አሳልፎ የሰጠው በጣም ውሽልሽል በሆነ የህግ እንትን ማለት ነው። በቃ ፖለቲካል ሌጂቲሜሲ ብቻ ነው ያለው፣ ምንም አይነት ሌጋል ሌጂቲሜሲ የሌለው ነገርን ለኢሳያስ አሳልፎ የሰጠ የምዕራቡ ዓለም አሜሪካ፣ ዩኤንን በሉት ማንም በሉ ለምንድን ነው ኢትዮጵያ መጠየቅ አለበት? የኢትዮጵያ ህዝብ ይህንን መጠየቅ አለበት። የኤርትራን ህዝብ አሁን አስቡት። ገባችሁ? የኤርትራ ህዝብ እንደማን ነበሩ እንሆናለን ብለው ነበረ መጀመሪያ። አሁን ሀገራቸውን አይደለም ግብጽ ላይ የሚደርስባቸውን ታያላችሁ። በቃ በምስራቅ አፍሪካ እንደነሱ የተጨቆነና በስደት አንደኛ የሆነ የለም። ባህር አቋርጠው ሲሄዱ ሞትን በቃ ከዚህማ ያይሻለናል ብለው የሚሄዱ ናቸው። ግን ሪያሊቲውን ስታየው 130 ሚሊዮን ህዝብ ይህ የሚያክል ካፒታልን ቆርጦ የጣለ መንግስት ያላቸው ከኢትዮጵያ ጋር ቢሆኑ ይሄኔ በቅንጦት እንደፈለጉ ፈንድቀው የሚኖሩ በቃ የኢትዮጵያ አካል ለምሳሌ እንደ አንዱ ክልል ቢሆኑ ማለት ነው። ኢትዮጵያ ውስጥ ካሉት ሪጅኖች ማለት አንዱ ክልል ቢሆኑ እንደነሱ ቀብጦ ተቀናቶ የሚኖር እኮ በቃ የሚገርም ቦታ ነው ያላቸው። ገባችሁ? ኢትዮጵያም እንደዛ ቦታ የምታለማበትና ኢንቨስት የምታደርግበት ቦታ አይኖርም ማለት ከቦታው አንጻር ይህ ሁሉ ነገር ቆርጦ ይህ ሁሉ ማየት እንዳይችሉ ተደርገው ማለት ነው። አሁን በንዴትና በብስጭት እንግዲህ እሲን ተከተኩ በየቦታ ታያላችሁ። ይህ ሁሉ እንዴት ሊሆን ቻለ? ለምንድን ነው ለኢሳያስ ይሁሉ እድል የተሰጠው? ለምን እና አሜሪካ ለምን የተለያዩ ለምን በቃ የተሻለ አማራጭ አለ ለሚሉ ኤርትራውያን እንኳን አልሰጡም ብላችሁ ብታስቡ ማለት ነው። ስለማያምኑት በቃ ኤርትራ ውስጧን የማያምኑት የሆነ የተደበቀ ነገር አለ ብለውም ስለማያምኑ። ገባችሁ? ምን ልላችሁ ነው? ኢትዮጵያ ምንም አይነት ችግር ከሌለባት በስተቀር ለምንድን ነው በቃ አንቺ ያቺው ሳውዲ ከዛ መታ እኔ ነኝ እሱ አካባቢ ኮሪደሩን መቆጣጠር ያለብኝ፣ ግብጽ ከዛ መታ እኔ ነኝ ኮሪደሩን መቆጣጠር ያለብኝ እስክትል ድረስ ኢትዮጵያ እዚህ አፍንጫ ላይ ሆና በቃ የተሳሳተ ህግ ነው ምንድን ነው ይሄ ነገር እንደዚህ አድርገሽ በቃ ኢሳያስን እንጂ እናደርጋለን ብሎ ለምን አላገዟትም? ለምንድን ነው እዛ አካባቢ የሚታየውን ነገር የሚፈሩ ብላችሁ ብታስቡ ችግሩ የኤርትራውያን አይደለም የኢትዮጵያውያን ነው። ኢትዮጵያውያን ኤርትራውያንን የሚያስተናግዱበት የፖለቲካ ሞዴል የላቸው ነው። የሀፍት ነው በቃ ገባችሁ? ኤርትራ የሚባል ሀገር ስትፈጠር መለስ ይዞት የመጣው ሞዴል በጣም አደገኛ ሞዴል። ገባችሁ? እዚህ የፓወር ስትራግል ሞዴል ውስጥ ቡፌ ብላችሁ አስቡትና እዚህ ጋር ብሔር፣ እዚህ ጋር ሃይማኖት፣ እዚህ ጋር ጠመንጃ ያለበት ቡፌ ላይ ማለት ነው የስልጣን ትግል የሚካሄድበት ፖለቲካ ዲፋይን የሚደረግበት እንደዚህ አይነት ነገር ውስጥ ኤርትራ ብትገባ ያ ሁሉ ኮስት ላይን አስቡ። ያን የሚያክል ማለት ነው የጠመንጃ የተኩስ የብጥብጥ የውካታ ማዕከል ነው የሚሆነው። ከዚህ ከሰፊ ብጥብጥ ጋር አብረሽ ተቀላቅለሽ የምትቀመጭ እዛው በቃ ዲክታተር ይሻለናል ብለው ነው አሜሪካ የተቀመጡት። ዲክታተር በቃ ኢትዮጵያ ልክ ነው ልክ ናት፣ ኤርትራ ሀገር አይደለችም፣ አሰብም ይሷ ነው ምን ከትልቁ የብጥብጥ ማዕከል እዛ ነው። አሁን ገባችሁ? አብይ የጀመረው ትልቅ ነገር አለ።
ዓለም እያጨበጨበለት ነው። ቀጥል ቀጥል፣ መንገድ ጥሩ ነው፣ እየሄድክ ነው፣ ቀጥል እያለው ነው። አዲስ አበባ የዲፕሎማሲ ማዕከል ሆናለች። ይህ የአብይ መንግስት የጀመረው እድገት 10 ደረጃዎች ይኖሩት 20 ደረጃዎች ይኖሩት አናውቅም፣ ግን የመጀመሪያው ደረጃ ላይ እንዳለ ለዓለም ተስፋ እንደሰጠ እያጨበጨቡለት እንደሆነ እያየን ነው። ይሄ የእድገት መጨረሻ ኤርትራን የሚያካትት ከሆነ አናውቅም። መደመር የሚል መጽሐፍ ጽፏል አብይ። የመደመር መጽሐፍ ኤርትራን ዲፋይን የሚያደርግ ከሆነ ቀይ ባህርን ዲፋይን የሚያደርግ ከሆነ የኢትዮጵያን ፖለቲካ ከብሔር ከሃይማኖት ከጠመንጃ አውጥቶ ብሔርን ሃይማኖትን ማለት ነው የንግድ የሆነ ትራንዛክሽናል የሚያደርጋቸው ከሆነ በቃ አምጡት። የባህል የተለያየ ብሔሮች አሉ። እንትን ባህል አላችሁ ምናችሁ ነግዱበት። እስቲ ወደ ብር እንለውጠው። ሃይማኖቱ አምጡት፣ ወደ ብር እንለውጠው። ጠመንጃውን ወደ ስፖርት እንቀይረው አይነት ነገር ከተሰራ ኤርትራውያን ቢመጡ በኢትዮጵያ ውስጥ ስልጣን ቢፈልጉ በምናቸው ነው የሚታገሉት? ነው ብሔር ይዘው ነው የሚመጡት? እኔ እንዲህ ነኝ እኔ ለስልጣን ይገባኛል ነው የሚሉት? ወይንስ ኢትዮጵያ የተሻለ ምርጥ የሆነ መላውን ዓለም የሚያስደምም የሚገርም የፖለቲካ ዴፊኔሽን ሞዴል አላት ነው? ያንን ነው አሁን ዓለም እየጠበቀ ያለው ከአብይም ከሁሉም እኛም እየጠበቅን። ያን ኤርትራ ማለት የአንድ ቀን እንትን ናት፣ በቃ አስተዳደር ናት። አሁን ሀገር አይደለችም። እስካሁን ያልገባችው ኢትዮጵያ ለዛ የሚሆን ቦታ ስለሌላት ነው። ዓለም ትግባ ብሎ ስለተፈረደ ነው። በቃ እዛ ተቀመጥተው ወደዛ ብገባ። ምክንያቱም ጠመንጃውን እያያችሁ አብይ ስልጣን ያዘ፣ ይሄን አልሰራ ይሄን አላደረገ ቢባል ስቲል እስካሁን ድረስ ማለት ነው ኢትዮጵያ ውስጥ ጠመንጃ አለ፣ ኢትዮጵያ ውስጥ ብሔር አለ፣ ኢትዮጵያ ውስጥ ሃይማኖት አለ። መኖሩ አይደለም የከፋው፣ ስቲል ፖለቲካውን ሃይማኖቱ ጠመንጃው ፓወር ኤክሰርሳይዝ የምታደርጉበት የፖለቲካ ቱል ነው። ከፖለቲካ ቱልነት ከፖለቲካ መሳሪያነት ስልጣን ከመፈለጊያነት ወጥቶ የንግድ ስራ የቢዝነስ የትምህርት ከበቃ ቫሊዩ ነው ተብሎ የሚከበርበት ኢትዮጵያ ከሌለ በስተቀር ስቲል በጣም ይከብዳል ነው። ገባችሁ? እና በዚህ ላይ በደንብ እናያለን። ኤርትራ ወደ ኢትዮጵያ እንድትገባ መጀመሪያ ኢትዮጵያ ውስጥ ያሉ እንከኖች መጠረግ አለባቸው እንጂ ኤርትራ ሀገር አይደለችም። አሰብ ኤርትራ አይደለም። ኤርትራ አገር ተብላ የምትጠራበት ምንም አይነት ግራውንድ የላትም። ዓለም በቃ መላቀጡ ጠፍቶት ምን እናድርግ ብሎ ነው ለሸማግሌው የሰጠው። እውነቴ ነው። ይሄ ነው እውነቱ ማለት ነው። ባዮ ላይ ሊንክ ያለ ዩቲዩብ ላይ ፎሎ አድርጉኝ። @imap11 ብላችሁ ፈልጋችሁ ሰብስክራይብ አድርጉኝ። አመሰግናለሁ። እንደዛ ነው።